ከቅድም ጀምሮ መንፈስ ዓለም ላይ ሐረግ የሚል ስም ሰማል። ሐረግ ሀፍረት አይሆንም። ኢየሱስ ጌታ ተቀበይላታለች። ትጸልይ ጄላ ባጋዳስ ጌታ መንፈስ ቅዱስ የተጻፈ ጥያቄ መልሳለሁ። የተጻፈ ጥያቄ አለ። ፕሬየር ሪኩዌስት ሊትራሊ በወረቀት የተጻፈ የጸሎት ጥያቄ ያሳየኝ ጌታ። እንዲህ ጥቅልል ተብላ የተቀመጠች ናት። ማንጋ ክብር ለጌታ። መንፈስ ዓለም ላይ ቅድም ጀምሮ ሁንዴ የሚል ልብስ ሁንዴ አንዳንድ ሰው ሞቶ ራሱ አያርፍም። ጣጣቸው አያርፍም። የአንዳንድ ሰዎች ጣጣ በእውነት በህይወት እያሉ ጣጠኞች፣ ከሞቱ በኋላ ጣጠኞች ጋሹ እንዴ አምጎል አቡ እንተዋወቃለን እኮ መንፈስ አለ። በጌታ በኢየሱስ ስም ስራ ይፍረስ፣ አውጣ በኢየሱስ ስምና ስልጣን ከአንጀቷ ላይ፣ ከጨጓራዋ ላይ፣ ከጉበቷ ላይ፣ ከኩላሊቷ ላይ በክርስቶስ ኢየሱስ ስም ከነፍስ ከመንፈስ ከስጋዋ ላይ ሁለት ሶስት ስራ ይፍረስ። ለኢየሱስ ይሁን። እኔ በጣም መንፈስ ቅዱስ እንግዲህ ሁላችሁም የምታውቁት ቃል ነው። እኔም የማውቀው ቃል ነው። መንፈስ ቅዱስ ግን ሬም አድርጎ ቃል ይሰጣል። እግዚአብሔር በሚያስደንቅ ሁኔታ አንድ ቃል መንፈሴ ላይ አምጥቷል። ይሄ ቃል ከአዲስ ኪዳን ጋር ያለውን ተዛምዶ ስመለከት በጣም ተደንቅ ያለው። ክብር ለመንፈስ ቅዱስ ይሁን። ኢየሱስ ክርስቶስ የእግዚአብሔር ልጅ ለዘላለም ጌታ። እስቲ ድሌ ቀጣይነት አለው ብሎ እስቲ ድሌ ቀጣይነት አለው በሉ። እስቲ የተነኮሳችሁ ጨለማ እኮ ሊመታ ነው። ክብር ለኢየሱስ ይሁን። ኢየሱስ ያድናል። እስቲ ድሌ ቀጣይነት አለው በሉ ደግማችሁ። ሃሌሉያ አሜን ናችሁ? እሺ ሁላችንም መጽሐፍ ቅዱሳችንን መዝሙር 118 ላይ እናወጣለን። ከዛ በኋላ የሚሆነውን አብረን ነው እናየው። ሃሌሉያ አሜን አሜን። ድሉ የአምላካችን ነው፣ ድሉ የጌታችን ነው፣ ድሉ ምንልበት ሲዝን አሜን። ሃሌሉያ ድሉ የጌታችን ነው፣ ድሉ የአምላካችን ነው፣ ድሉ የጌታችን ነው፣ ድሉ ሃሌሉያ። መዝሙር 118 ሃሌሉያ ብሎ ነው የሚጀምረው። እስቲ ሃሌሉያ በሉ እስቲ። ክብር ለጌታ። እግዚአብሔርን አመስግኑ፣ ቸር ነውና ምሕረቱ ለዘላለም ናትና። ቸር እንደሆነ ምሕረቱም ለዘላለም እንደሆነች የእስራኤል ቤት ሁሉ የእስራኤል ቤት አሁን ይንገሩ። ቸር እንደሆነ ምሕረቱም ለዘላለም እንደሆነች የአሮን ቤት አሁን ይንገሩ። ቸር እንደሆነ ምሕረቱ ለዘላለም እንደሆነች እግዚአብሔርን የሚፈሩ ሁሉ አሁን ይንገሩ። ሃሌሉያ። እስቲ እግዚአብሔር ቸር ነው በሉ እስቲ። ምሕረቱም ለዘላለም ነው በሉ እስቲ። ንገሩ እኮ እያላችሁ ነው። እስቲ እግዚአብሔር ቸር ነው በሉ እስቲ። ምሕረቱ ለዘላለም ነው በሉ እስቲ። ደግማችሁ እግዚአብሔር ቸር ነው በሉ እስቲ። ምሕረቱ ለዘላለም ነው በሉ እስቲ። ሃሌሉያ ክብር ለኢየሱስ ይሁን። አሜን። ከጠላቶቻችን ዱለታ በላይ የእግዚአብሔር ምሕረት ይበልጣል። ከኛ ስንፍና በላይ የእግዚአብሔር ምሕረት ይበልጣል። ከከበበን ነገር በላይ የእግዚአብሔር ምሕረት ይበልጣል። ለዚህ ነው መዝሙረኛው በሌላ ክፍል ላይ እንደዚህ አለ። ሃሌሉያ በተከበበ ከተማ የሚያስደንቅ ምሕረቱን በእኔ የገለጠ ከተማው ተከቧል፣ ከኔ ጋር ግን ምሕረት አለ አለ። በተከበበ ከተማ ውስጥ የእግዚአብሔር ምሕረት ከኔ ጋር ስላለ ሃሌሉያ። እስቲ አሸንፋለሁ በሉ።
ማካቱራ ባያስ ኢየሱስ ያድናል። ቸር እንደሆነ ምህረቱ ለዘላለም እንደሆነች እግዚአብሔርን የሚፈሩ ሁሉ አሁን ይንገሩ። እሺ በተጨነኩ ጊዜ እግዚአብሔርን ጠራሁት። በተጨነኩ ጊዜ ማንን ጠራሁት? ማንን ጠራሁት? ኧረ ስሙ ደስ ይላል። ጥሩት። ማንን ጠራሁት? በተጨነኩ ጊዜ ማንን ጠራሁት? ሃሌሉያ። ከዛ ምን ይላል? ሰማኝ አሰፋልኝም። እግዚአብሔር ረዳቴ ነው። ቀጥሎ ምን ይላል? አልፈራም። ራካታ ካባያስ ኢየሱስ ያድናል። አልፈራም ያለው ዝም ብሎ አይደለም። ማን ረዳቱ ስለሆነ ነው? እግዚአብሔር። እግዚአብሔር ረዳቱ የሆነ ሰው አይፈራም። እግዚአብሔር ትምክህቱ የሆነ ሰው አይፈራም። ኑሮ ያስፈራው፣ መተት ያስፈራው፣ ሞት ያስፈራው፣ ምቀኛ ያስፈራው፣ ተንኮለኛ ያስፈራው፣ የትኛውም ነገር አያስፈራው። ለምን ከተባለ እግዚአብሔር ረዳቱ ስለሆነ። እስቲ እግዚአብሔር ረዳቴ ነው በሉ። እስቲ አላላችሁም? እግዚአብሔር ረዳቴ ነው በሉ። እስቲ ራካቴ በደለቤንያስ ሃሌሉያ። እግዚአብሔር ምን ነው? ስለዚህ ምን አለንም? አልፈራም። ኢየሱስ ያድናል። የባንክ አካውንት ውስጥ 60 አለ። አልፈራም አይደለም ያለው። አሜሪካ ዘመድ አለኝ አልፈራም አይደለም ያለው። የሆነ ባለስልጣን አውቃለሁ አልፈራም አይደለም ያለው። እግዚአብሔር ረዳቴ ነው። ማሃዳጋ ባሃዳጋላባ at any cost at any situation የእስራኤል ቅዱስ እግዚአብሔር ምን ነው? ረዳቴ ነው። እግዚአብሔር ረዳቴ ነው። ስለዚህ ምን አለንም? አልፈራም። ኢየሱስ ያድናል። እስቲ እግዚአብሔር ረዳቴ ነው በሉ። አልፈራም በሉ። እስቲ ኑሮን አልፈራውም በሉ። ሁኔታውን አልፈራውም በሉ። እግዚአብሔር ረዳቴ ነው በሉ። እስቲ ሃሌሉያ። ክብር ለኢየሱስ ይሁን። እግዚአብሔር ምን ነው? ስለዚህ ምን አለን? ቀጥሎ ምን አለ መሰለህ? ሰው አጃና ሃላባያ ሃዳጋባያ ኢየሱስ ያድናል። የሰው ፍርሃት በዙሪያችሁ ላለ ሰዎች የምስራች አለ። ሃሌሉያ። እግዚአብሔር ከሰይጣንም ከክፉ ሰዎችም ያድናል። ሃሌሉያ። እግዚአብሔር ምን ነው? ረዳቴ ነው። እግዚአብሔር ረዳቴ ነው። ኢላ ካባራ ሃላባያስ እኔ ይሄንን እየተናገርኩ የሆነ ነገር ለቆ እየሄደ እኮ ነው። የሆነ የተጫነህ ቀንበር እየተሰበረ ነው። የሆነ እንደ ድንጋይ ከብዶ የመጣህበት ጉዳይ እየተራገፈ ነው። ኢየሱስ ይሽናል። እግዚአብሔር ምን ስለሆነ? ረዳት። እስቲ እግዚአብሔር ረዳቴ ነው በሉ። አላባሃና ማየት ኢየሱስ ያድናል። ክብር ለኢየሱስ ይሁን። ሰው ምን ያደርገኛል አለ። ቁጥር 7 ደገመው ያንኑ ቃል። እግዚአብሔር ረዳቴ ነው አለና እኔም በጠላቶቼ ላይ አያለሁ። ኢየሱስ ሃሌሉያ። የሚሆነውን እናያለን በሚሉት ላይ እግዚአብሔር ረዳቴ ስለሆነ እኔ በእነሱ ላይ የሚሆነውን አያለሁ። ሊጥሉኝ የሚታገሉት ወድቀው አያለሁ። እንባዬን የሚፈልጉት ሲያለቅሱ አያለሁ። አንገት መድፋቴን የሚፈልጉትን እነሱ አንገት ደፍተው አያለሁ። ውርደቴን የሚፈልጉት ተዋርደው አያለሁ። ማጣቴን የሚፈልጉ አጥተው አያለሁ። የኔ በር ተዘግቶ ማየት የሚፈልጉ የእነሱ ተዘግቶ አያለሁ። በጠላቴ ላይ ምን እላለሁ? አያለሁ። ዣሃናማ ሳካ ያድናል ኢየሱስ። እግዚአብሔር ረዳቴ ነው። እኔም በጠላቶቼ ላይ አያለሁ። እሺ ቁጥር 8 በሰው ከመታመን ይልቅ በእግዚአብሔር መታመን ይሻላል። አሜን። እዚያ አጠገብ ያለው ሰው ነካ አድርገውና በእግዚአብሔር መታመን ይሻላል ብሎ፣ በእግዚአብሔር መደገፍ ይሻላል ብሎ። ሃሌሉያ። ቁጥር 9 በገዢዎች ተስፋ ከማድረግ ይልቅ በእግዚአብሔር ተስፋ ማድረግ ይሻላል። አሜን። ቁጥር 10 አሕዛብ ሁሉ ከበቡኝ። ባካቱ ከባየኔ ኦራባሃዳ ጋባ ዜካታ ካባያ ኢየሱስ ያድናል። አሕዛብ ሁሉ ምን አሉኝ? ከበቡኝ። ሃሌሉያ። የተፈቀደላቸው መክበብ ነው። መክበብ ነው የተፈቀደላቸው። ማሸነፍ አልተፈቀደላቸው። ክብር ለኢየሱስ ይሁን። አሕዛብ ሁሉ ምን አሉኝ? ከበቡኝ። በእግዚአብሔር ስም ምን አልኳቸው? እዚህ አሸነፍኳቸው በሉ። ሃሌሉያ። ቁጥር 11 እንደዚህ ይላል፣ መክበቡንስ ከበቡኝ። መክበቡን ከበቡኝ። በእግዚአብሔር ስም
በእግዚአብሔር ስም ቁጥር 12 እንደዚህ ይላል ንብ ማርን እንዲከብብ ንብ ማርን እንደሚከብብ ምን አሉኝ ከበቡኝ እሳትን በእሾህ ውስጥ እንዲነድድ ነደዱ ይሄ ሁሉ ሲያደርጉ ግን እኔ ምን አደረኩ በእግዚአብሔር ስም በማስም በስ ሃሌሉያ ንብ ማርን እንደሚከብብ ከበቡኝ እሳትን በእሾህ ውስጥ እንዲነድድ ነደዱ በእግዚአብሔር ስም አሸነፍኳቸው ገፋኝ ለመውደቅም ተንገዳገድኩ ገፋኝ አያ የገፉን ለመጣል ነው ተንገዳገደን እንጂ ግን አልወደቅም ዘባሃላባኒስ አላሃላባራዲስ የገፉን ለመጣል የገፉ ቤታችንን ትዳራችንን የገፉት ለመጣል ነው አገልግሎታችንን የገፉት ለመጣል ነው ህይወታችንን ፋይናንሳችንን በረከታችንን የገፉት ለመጣል ነው ትንሽ ሼክ አደረገ ተንገዳገድን እንጂ አልወደቅንላቸው ሃሌሉያ ክብር ለኢየሱስ ይሁን ለምን ከተባለ የኛ ደጋፊ ማን ነው ሃሌሉያ የሆነ ሰው ቢገፋ ሊጥልህ ነው የሚገፋ እንደዚህ ገድገድ ብለ እዚህ ጋር ትወድቃል ከዛ ይሄ እንደ ስፕሪንግ ቦርድ ይመልሳል ይሄ ማን ነው መሰለ እግዚአብሔር አለቴ አምባ መድኃኒቴ ሃሌሉያ ክብር ለኢየሱስ ይሁን አይ እግዚአብሔር ደግፎኛልና እግዚአብሔር አግዞኛልና ተንገዳገርኩኝ እንጂ ምን አላልኩም አልወደኩም እስቲ አልወድቅም በሉሴ ሃሌሉያ ከዛ ምን አለ መሰለ ኃይሌም ዝማሬም እግዚአብሔር ነው እርሱም መድኃኒት ሆነኝ የእልልታና የመድኃኒት ድምፅ ለካ ባራጋዳ ጋባይስ ይላችሁ እየተነበይኩት ያለሁት ምን መሰላችሁ ቤታችሁ ውስጥ ቀጣይነት ያለው እልልታ ቀጣይነት ያለው ምስጋና ቀጣይነት ያለው ዝማሬ ኦሬንዶ ፈማይሆን ማለት ነው ክብር ለኢየሱስ ይሁን ከኔ ድንኳን እልልታ ይወጣል ለሚል ሰው አሜን ይበል ኢየሱስ ያድናል እሺ እንዲህ ነው ያለው የእልልታና የመድኃኒት ድምፅ በጻድቃን ድንኳን ነው የእግዚአብሔር ቀኝ ኃይል አደረገች ኢየሱስ ጌታ በጻድቃኑ ድንኳን የሚዘመረው መዝሙር ይሄ ነው አዲሱ መደበኛ ትርጉምን ሄዳችሁ ብታነቡት እንዲህ ተብሎ ነው የሚዘመረው የእግዚአብሔር ኃይል የእግዚአብሔር ቀኝ ከፍ አደረገች ተብሎ በጻድቃን ድንኳን ሃሌሉያ ይሄ ይዘመራል አለ የእግዚአብሔር ቀኝ ኃይል አደረገች የእግዚአብሔር ቀኝ ከፍ አደረገች የእግዚአብሔር ቀኝ ኃይል አደረገች ኢየሱስ ያድናል ይላችሁ በቤታችሁ ስለ እግዚአብሔር ይዘመራል አሜን ኢየሱስ ያድናል የተዘጉ ጂፓሶች ይከፈታሉ የተሰቀሉ በገናዎች ይወርዳሉ የተሰቀሉ ከበሮዎች ይወርዳሉ ስለ እግዚአብሔር ይዘመራል ስለ መንፈስ ቅዱስ ይዘመራል ስለ ኢየሱስ ቤዛነት ይዘመራል ስለ እግዚአብሔር ፍቅር ይዘመራል ሃሌሉያ እግዚአብሔር አደረገ ይባላል እግዚአብሔር ረዳኝ ይባላል እግዚአብሔር ይመስገን ይባላል የእግዚአብሔር ቀኝ ይህንን አደረገች ይባላል ሃሌሉያ እስቲ የኔ ቤት እልልታ አይቋረጥም በሉ ኢየሱስ ያድናል የኔ ቤት እልልታ አይቋረጥም በሉ ሃሌሉያ ቁጥር 17 አልሞትም ሃሌሉያ አልሞትም በሕይወት እኖራለሁ እንጂ የእግዚአብሔርን ሥራ ሃሌሉያ አልሞትም በሕይወት እኖራለሁ የእግዚአብሔርን ሥራ ገና እሰራለሁ አልሞትም በሕይወት እኖራለሁ የኢየሱስን ማዳን ገና አወራለሁ ሃሌሉያ ሃሌሉያ ጠላቴ ሊገለኝ ሁሌ ቢፈልገኝም ዛሬም በሕይወት አለው ከቶ አላገኘኝም በቀረው ዘመን መቼ ያገኘኛል እንደማገለግል ጌታ ተናግሮኛል አልሞትም
አልሞትም በሕይወት እኖራለሁ የእግዚአብሔርን ሥራ ገና እሰራለሁ። ሃሌሉያ! እስቲ አልሞትም በሉ እስቲ። የእግዚአብሔርን ሥራ እሰራለሁ በሉ እስቲ። ሃሌሉያ! ኢየሱስ ያድናል። ወዳጆቼ የማንሞተው የሕዝብና ቆጠራ ሲመጣ ቁጥር ላለመጉደል ሳይሆን ስራ ስላለብን። እስቲ ስራ አለ ይበሉ እስቲ። ያልጨረስኩ ስራ አለ በሉ እስቲ። እግዚአብሔር በሕይወቴ ይከብራል በሉ እስቲ። እግዚአብሔር በሕይወቴ ይከብራል በሉ እስቲ። ሃሌሉያ! ኢየሱስ ያድናል። ገና መቼ የተጀመረ ነው? ሃሌሉያ! አጠገብ ያለውን ሰው አትሞትም በለው። አይ አላለው አንተ በኢየሱስ አትሞትም በሕይወት ትኖራለህ በለው። ገና ሪቫይቫል ባንተ ይቀሰቀሳል በለው። ገና የእግዚአብሔር እሳት ባንተ ይነዳል በለው። ገና እባቡን ትገድለዋለህ በለው። ገና ሟርተኞችን ትነቅላለህ በለው። ገና የጠላትን ምሽግ ትሰብራለህ በለው። ሃሌሉያ! ኢየሱስ ያድናል። አሜን። ከዛ ምን ይላል መሰለህ? ቁጥር 18 መገሰጽስ እግዚአብሔር ገሰጸኝ። አላጠፋውም አይልም መዝሙረኛው። አላጠፋውም። ባጠፋም ጥፋቱን በራሱ መንገድ እኔን ኮሚኒኬት አደረገኝ እንጂ ለጠላቶቼ መሳቂያና መሳለቂያ እንዲሆን እግዚአብሔር አሳልፎ እስቲ አይሰጠኝም ብሎ። ሃሌሉያ! ቶሎ ቶሎ ላምበው፣ ከሰዓት አንጻር ነው የምፈጥነው። ቅዱሳን ለእናንተ ለመጸለይ እንዲህ ይላል ይላችሁ። ቁጥር 19 የጽድቅን ደጆች ከፈቱልኝ። አዳና ሃላባይ የምን ደጆች? by the way this is prophetic message። ይሄ የመዝሙረኛው መዝሙር it is not actual message አይደለም። ምክንያቱም የጽድቅ መንገድ በዛ ዘመን አልተከፈተም። ይሄንን የሚያወራው ስለ አዲስ ኪዳን ስለኔና ስላንተ ነው። አጃና ካባ ያራባስ ዘራፍ ኢየሱስ ያድናል። ይሄንን የሚያወራው ስለ አዲስ ኪዳን ነው። ስለ ብሉይ ምክንያቱም ኦልድ ቴስታመንት ይሄ መንገድ አልተከፈተም። ሃሌሉያ አሜን። ፕሮፌቲክ ነው። ባይ ዘ ዌይ ዳዊት ነብይ ነው ታውቃላችሁ ነው አይደለም? ኢየሱስ ጌታ አሜን። መሲሁን ምናምን ብሎ ሜንሽን አላደረገም እንዴ ብሉይ ኪዳን በራሱ መዝሙር ስንት ላይ? መዝሙር 1 ነው 2 ላይ እንደዚህ ብሏል። አሕዛብ ስለምን በመሲሁ ላይ አጉረመረሙ አላለም? yes አሁን ፕሮፌቲክ ነው እንጂ በዛ ዘመን መሲሁ ነበር እንዴ? አልነበር። አያ ነብይ ነው እኮ ዳዊት። እና እንደዚህ ያለው የጽድቅን ደጆች ክፈቱልኝ፣ ወደ እነርሱ ገብቼ እግዚአብሔርን አመሰግናለሁ። ይህች ደጅ ሃሌሉያ፣ እቺ ብትከፈተው ደጅ አዳካማ ሳካቫያስ ሃሌሉያ። ኢየሱስ እንደዚህ አለ፣ እውነት መንገድ ሕይወት አዳካባ ያራላባይ ምን በሉልኝ አለ፣ ክፈቱልኝ። አሁን ስለሚከፈተው መንገድ ነው እያወራለ። ይሄ የሚከፈተው መንገድ ማን ነው ካልከኝ ኢየሱስ አላካባራ በሃላባይስ ኢየሱስ ያድናል። እስቲ ኢየሱስ የጽድቅ መንገዴ ነው በሉ እስቲ። ኢየሱስ የሕይወት መንገዴ ነው በሉ እስቲ። ሃሌሉያ ኢየሱስ ያድናል። መንገድ ከሌለ መግባት ትችላለህ እንዴ? ወደ ሆነ ሰፈር ለመግባት መንገድ ከተዘጋ ወደዛ መግባት ይቻላል እንዴ? ለዚህ ነው አየህ ጌታችን መድኃኒታችን ኢየሱስ ያ የጽድቅ መንገድ ዝግ እንደሆነ ስለሚያውቅ ሃሌሉያ በዮሐንስ ወንጌል ምዕራፍ 14 አይደል መጥቶ እንደዚህ አለ። ሃሌሉያ እኔ አለ ሕይወት መንገድ ብራዘር አንቲል ነው። አሁን እስካሁን ድረስ ወደ አብ የምትገባው በክራይስት እንደሆነ ታውቃለህ። ስትንበረከክ ሰማይ የሚከፈትልህ በሌላ መንገድ እኮ አይደል። ሃሌሉያ አሁን አምልኮ ስትሰዋ አምልኮ የሚቀርብበት መንገድ እኮ ሌላ መንገድ የለም። መንገዱ አንድ ነው። አጃና ናማሳካባ ኢየሱስ ያድናል። ኢየሱስ ያድናል። እንዲህ አለው ይህቺ የእግዚአብሔር ደጅ ናት። እሺ ወደ እርሷ ጻድቃን ይገባሉ። አላባያስ ኢየሱስ ያድናል። ወደ እርሷ ማን ይገባሉ? ብራዘር ጻድቃን ተናሚን በልኝ። አቤት ጌታ ሆይ እርዳኝ በኢየሱስ በጌታ በኢየሱስም ጻድቅ አንተ ነህ። እስቲ በክርስቶስ ጻድቅ ያለው እርሱ አሜን። ሮሜ ምዕራፍ 3 እንደዛ አይደል ቢለው ፖል ሁሉ ኃጢአትን ሰርተዋል የእግዚአብሔርን ክብር ጎድሏቸዋል። እሺ እና ታዲያ ሰው እንዴት ይድናል ሲባል በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ አሁን ያለ ሕግ ተገልጧል። እርሱም ሃሌሉያ ለሚያምኑ ሁሉ
አሜን። በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እስቲ እንዲያው በሉ እስቲ፣ በጸጋው በሉ እስቲ፣ ጸድቄአለሁ በሉ እስቲ። አጃና ማሲያ ሃሌሉያ። ካንተ የተጠበቀው የተሰራልህን አሜን ብለህ መቀበል ነው። ሃሌሉያ። አሁን ዳዊት መጣና እንደዚህ አለ፣ ይህች የእግዚአብሔር ደጅ ናት። ሃሌሉያ ላባሃላ ባይስ። አሁን በምሳሌ ላስረዳችሁ። ይሄ የእግዚአብሔር ደጅ ነው ማለት that is his presence ማለት የእግዚአብሔር ፕሬዘንስ ያለበት ስፍራ ነው። የእግዚአብሔር ፕሬዘንስ ያለበት ስፍራ ላይ የሚያስገባ መንገድ ከሌለ አትገባም። ሃሌሉያ። አሁን ወደዚህ የሚገቡት ወደዚህ ወደ እግዚአብሔር ደጅ የእግዚአብሔር ፕሬዘንስ ወዳለበት ወደዚህ እግዚአብሔር ደጅ የሚገቡት አለ መዝሙረኛው ጻድቃን ብቻ ናቸው። ኢየሱስ ጌታ አሜን ሃሌሉያ። መጽሐፍ ደግሞ ሲደመድም ጻድቅ የለም ማለት እሺ። እና እንዴት ነው እነማን ናቸው ታዲያ የሚገቡት ሲባል ኢን ክራይስት መጣና አዲስ ኪዳን ላይ ሃሌሉያ። አሁን አንተ ወደ ማን መቅረብ ትችላለህ? ወደ እግዚአብሔር ደጅ። እስቲ የእግዚአብሔር ደጅ በሉ እስቲ፣ የእግዚአብሔር ህልውና በሉ እስቲ። ሃሌሉያ። ከዛ ይህች የእግዚአብሔር ደጅ ናት፣ ወደ እርሷ እነማን ይገባሉ? ጻድቃን ይገባሉ። እሺ ሰምተኸኛልና መድኃኒትም ሆነኸኛልና ምን እላለሁ? እስቲ አመሰግናለሁ ብሎ ስለ አዲስ ኪዳን እንደሚያወራ ምልክት እኮ ነው። አሁን ቀጥሎ የሚያወራ ቁጥር 22 ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ኢየሱስ ያድናል። ግንበኞች የናቁት ድንጋይ እርሱ የማዕዘን ምን ሆነ? እስቲ የማዕዘን ራስ ሆነ በርሲ። ከዛ ምን ይላል መሰለ? ይህቺ አላካባራ ሃሊባዳባስ ከእግዚአብሔር ዘንድ። እሺ ይሄ ቃል በአዲስ ኪዳን የትኛው ስፍራ ላይ የተጠቀሰው ያስታውሰው? ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ የሚለው የተናገረው ማን ነው? ጴጥሮስ። ጴጥሮስ ትዝ አይላችሁም? በዛ አደባባይ ላይ ቆሞ እናንተ የሰቀላችሁት እግዚአብሔር ግን የሞትን ጣር አጥፍቶ ያስነሳው ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ተብሎ እንደተጻፈ ኤዳባጋዳጋባስ ኢየሱስ ያድናል። ሃሌሉያ ክብር ለኢየሱስ ይሁን። ግንበኞች የናቁት ድንጋይ እርሱ ምን ሆነ? ኢየሱስ ያድናል። እሱን ክፍል ሳላነበውማ እንዴት ይሆናል? እሱን ሳላነበው እንዴት ይሆናል? ብራዘር ክብር ለጌታ ይሁን። እሺ ሐዋርያት ሥራ ምዕራፍ 4 አግኝቼዋለሁ። ይህንንም የተናገረው ጴጥሮስ ነው። የቅድሙንም በጴጥሮስ መልእክት ላይ ነው የተናገረው። ሐዋርያት ሥራ ምዕራፍ 4 ቁጥር 7 ምዕራፍ 3 ላይ የተከናወነውን ታስታውሳላችሁ። ያ ሽባ ሰው ተፈወሰ። በሱ ምክንያት ስደት ተነሳ። ከዛ በፈሪሳውያን ፊት በዛ በጨካኞቹ ፊት ቆሞ ነው ጴጥሮስ ይህንን የሚናገረው። ምን አለ? ቁጥር 7 እነርሱን በመካከል አቁመው በምን ኃይል ወይስ በማን ስም ይህንን አደረጋችሁ ብለው ጠየቋቸው። እነማንን? እነ ጴጥሮስን። እሺ ከዛ እንደዚህ አሉ። በዚያን ጊዜ ጴጥሮስ መንፈስ ቅዱስን ተሞልቶ በኢየሱስ ስም ይሙላብህ። በነገራችን ላይ እንዲህ አይነት ነገር ለማውራት የመንፈስ ቅዱስ ሙላት ያስፈልጋል። ዝም ብለህ እንደዚህ ውጭ በር ብለህ ልታወራው አትችልም። ይሄ እውነት በመንፈስ ቅዱስ ሙላት ነው የሚመጣው። ክብር ለኢየሱስ ይሁን። በዚያን ጊዜ ጴጥሮስ መንፈስ ቅዱስን ተሞልቶ እንዲህ አላቸው፣ እናንተ የአሕዛብ አለቆችና ሽማግሌዎች እኛ ዛሬ ለድውዩ ሰው ስለተደረገው መልካም ስራ ይህ በምን እንደዳነ ብንመረምር እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስም ይህ ደህና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤልም ሕዝብ ሁሉ የታወቀ ይሁን። አሜን። ቁጥር 11 እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ድንጋይ መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች የለምና። አሜን ሃሌሉያ ክብር ለኢየሱስ ይሁን። አሜን። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሃሌሉያ የተባለ ዋን ነው ኢየሱስ።
ድነት በማን ነው? የዘላለም ሕይወት በማን ነው? የከበቡን ማሸነፍ በማን ነው? ንማሪን እንደሚከብ የከበቡን ማሸነፍ በማን ነው? አለመሞት በማን ነው? በሕይወት መኖር በማን ነው? የእግዚአብሔርን ሥራ ማውራት በማን ነው? እስቲ በኢየሱስ በሉ እስቲ። ሃሌሉያ! ክብር ለጌታ ይሁን። ከዛ እንደዚህ አለ ዘማሪው፣ አንተ ምን አይነት መንፈስ ነው? ክብር ለጌታ። ሃሌሉያ! የጽድቅ ደጆች ይከፈቱልኝ፣ ወደ እነርሱም ገብቼ እግዚአብሔርን አመሰግናለሁ። ይህች የእግዚአብሔር ደጅ ናት፣ ወደ እርሷም ጻድቃን ይገባሉ። ሰምተኛልና መድኃኒትም ሆነኛልና አመሰግናለሁ። ግንበኞች የናቁት ድንጋይ በኢየሱስ ስም እርሱ የማዕዘን ራስ ሆነ። ይህች ያላት ግንበኞች የናቁት ድንጋይ የማዕዘን ራስ የሆነበትን ሂደት እና በእሱ ውስጥ የሚገኘውን ድነት። ሃሌሉያ ሃሌሉያ! ከማዕዘን እንደሆነ አለ። በጣም ብዙ ሰው አሁን እዚህ ውስጥ ሄዳ ነው 40 ቀን ጾሙና ጸልዩ ነው እንዴ? ብራዘር ድነት ውስጥ የለህበትም። ይህች ከማዕዘን እንደሆነ ይችላል። እስቲ ከእግዚአብሔር ዘንድ ተቀብያለሁ በሉ። አላላችሁም? ከእግዚአብሔር ዘንድ ተቀብያለሁ በሉ። ሃሌሉያ! ይህች ከእግዚአብሔር ዘንድ ሆነች፣ ለዓይናችንም ምንድናት? አና ማሳካባያስ ሃሌሉያ! እግዚአብሔር የሰራት ቀን። አሁን እዚህ ጋር ነው መምጣት ፈልገው። በጣም ብዙ ጊዜ እቺን ቃል ስንሰብካት ምን ብለህ ሐሙስ ነው ዛሬ፣ እግዚአብሔር የሰራት ቀን ይህች ናት፣ በሷም ደስ ይበለን ተብሎ ተጽፏል። ሐሙስ ደስ ይበለን አይደለም ብራዘር። ሮብ ደስ ይበለን፣ ሐሙስ ደስ ይበለን፣ ቅዳሜ ደስ ይበለን ማለት አይደለም። ይሄ ያወራ ያለው ስለ ቀን አይደለም፣ ስለ ስራ ነው። ማላባን አላካባያስ ኢየሱስ ያድና። ነብዩ ዳዊት ምንድነው እየተናገርክ ያለው? እግዚአብሔር የሰራት ቀን ይህች ናት፣ በእርሷም ደስ ይበለን ያልክበት የትኛዋ ቀን ናት ሲባል በማዕዘን ራሱ ግንበኞች በናቁት የእርሱ ግን የማዕዘን ራስ የሆነው ክርስቶስ ኢየሱስ ለሰዎች ድነት መስዋዕት የሆነባት ቀን፣ ስለኛና ስለእናንተ ዋጋ የተከፈለች ቀን። ኦራባ ሳላባራዲስ እግዚአብሔር የሰራት ቀን የትኛዋ ቀን? ያቺ አርብ ኤሎሄ ላማ ሰበቅታኒ ብሎ ራሱን አሳልፎ የሰጠበት። ሃሌሉያ! ስለኔና ስላንተ ተጠማሁ ያለበት፣ መከራ ያየበት፣ አጥንቱ እስኪቆጠር የተገረፈበት፣ የሾህ አክሊል የደፋበት፣ እርቃኑን በቀራንዮ አደባባይ የታየባት ያቺ ቀን። ሃሌሉያ! ያቺ ቀን ማን የሰራት ቀን ናት? እግዚአብሔር የሰራት ቀን ናት። እግዚአብሔር የሰራባት ቀን፣ እግዚአብሔር ያዳነባት ቀን፣ እግዚአብሔር ጨለማን የገፈፈባት ቀን፣ እግዚአብሔር እባብና ጊንጡን ከእግራችን በታች የጣለበት ቀን፣ ጨለማ ለኛ እንዲገዛኛል በብርሃን የዋጀን ቀን። ያቺ ቀን ማን የሰራት ቀን ናት? ሃሌሉያ! እስቲ ተሰርቶልኛል አላላችሁም? እስቲ ተሰርቶልኛል። ብራካባርካባና ማካባ ኢየሱስ ያድናል። እግዚአብሔር የሰራት ቀን፣ ወይኔ ዘመኔ የለመለመባት ቀን፣ ዘላለሜ ያማረባት ቀን፣ መጨረሻዬን አሳምርልኝ ብዬ ማልጸልይባት መጨረሻዬ እንዲያምር የተደረገባት ቀን፣ ለዘላለም በእግዚአብሔር ብርሃን ውስጥ እንድኖር የተደረገባት ቀን፣ ሸክም ለአንዴና ለመጨረሻ ጊዜ ከሕይወቴ ላይ የተራገፈበት ቀን፣ ቀንበር የተሰበረበት ቀን፣ በመገረፉ ቁስል የተፈወስኩበት ቀን፣ እግዚአብሔርን አባት ብዬ የምጮህበት የልጅነት መንፈስ የምቀበልበትን የቤዛነት ሥራ ክርስቶስ የሰራባት ቀን። ያቺ ቀን እግዚአብሔር የሰራት ቀን። ሃሌሉያ! በነገራችን ላይ ይህንን ዳዊት የተናገረው ስለኛ ነው እንጂ ስለራሱ አይደለም። ለዚህ ነው ተሳለመው ታልፉ የሚለን የዕብራውያን ጸሐፊ። ክብር ለጌታ። ሃሌሉያ! ምክንያቱም ይቺ ቀን ላይ እነሱ መደሰት አይችሉም። ለዚህ ነው ቀጥሎ ምን ይላል መሰለ? አቤቱ እባክህ አሁን አድን ይላል። ምክንያቱም አሁን የለም እሱ ጋር ይሄ ድነት እሱ ጋር የለም። አሁን ከላይ እኮ አድኖኛል ብሏል እኮ መክበቡን እስከበቡኝ ምናምን ብሎ አሁን ስላለበት ከረንት ስላለበት ሲቹዌሽን አውርቷል። ይሄ ግን አሁን አድን ፕሊዝ። ይሄ ምናፍቀው ይሄ ደስ የሚለው ሃሌሉያ ማዳሊቫና ማየረበስ እኔ ማነኝ ኢየሱሴ ለዚህ ክብር በቃ ዘንድ እኔ ማነኝ? ስም ይባረክ። ሃሌሉያ! ሃሌሉያ! ማን የሰራት ቀን? እግዚአብሔር የሰራት ቀን። ሃሌሉያ!
አይገርምም? ዳዊት ለማየት የሚናፍቀው ቀን ለአንተ ነው የተሰራው። ማላሃላ በራዲየስ ለአንተ ነው የበራልህ። ለአንተ ነው ይሄ በረከት ወደ አንተ ነው የመጣው። ሃሌሉያ። በእነሱና በአንተ መካከል ያለውን የጥል ግድግዳ እያፈረሰ ከሁለቱ አንድ ሰው ይሰራ ዘንድ በገዛው ስጋ ሃሌሉያ፣ በገዛው ስጋ ያንን ስራ የሰራባት ያቺ ቀን የተባረከች ናት። ያቺ ቀን የድል ቀን ናት። ኢየሱስ ያድናል። ሃሌሉያ ሃሌሉያ። እግዚአብሔር የሰራት ቀን ኢየሱስ አንተ በስማ እግዚአብሔር የሰራት ቀን ይህች ናት። ምን እንበል? ሐሴት ሃሌሉያ። ኢየሱስ ያድናል። ከዚህ ቀን የተነሳ መሸነፍ የለም። አሁን ነው ለምሁዱ የሚመጣ ኢየሱስ ጌታ። ከዚህ ቀን የተነሳ መሸነፍ የለም። ኦ ራባ ሳካባ ያራባ አልገባም ብራዘር። ከዚህ ቀን የተነሳ መሸነፍ የለም። ከዚህ ቀን የተነሳ ውርደት የለም። ከዚህ ቀን የተነሳ ማጣት የለም። ከዚህ ቀን የተነሳ ጉስቁልና የለም የለም። ሃሌሉያ ክብር ለኢየሱስ ይሁን። በዚህ ቀን ዋዜማ ላይ ጌታ ኢየሱስ ምን አደረገ ካልከኝ ጌቴሰማኒ ጋር መጣና ሃሌሉያ ብትወዲች ጽዋ ከኔ ትለፍ ብሎ የጭንቅና የምትጸሎት ጸለየ። ከዛ በኋላ በፊቱ ላይ የደም ነጠብጣብ የሚያከል ከጭንቀቱ የተነሳ ሃሌሉያ ይህንን ስለኔና ስለአንተ አደረገ። አንተ ደስ እንዲልህ ዛሬ የምትጨነቁ ሰዎች በጌቴሰማኒ የክርስቶስ ኢየሱስን የጭንቀት ሥራ ከንቱ እያደረጋችሁ ስለሆነ እነግራችኋለሁ፣ በኢየሱስም ተመለሱ። አንተ እንዳትጨነቅ የተጨነቀልሃል። አልገባችሁም? እናንተ እንዳትጨነቁ የተጨነቀላችኋል። እናንተ አንገት እንዳትደፉ በመስቀል ላይ አንገቱን ዘንበል ያደረገላችኋል። እናንተ እንዳትዋረዱ በቀራንዮ አደባባይ የተዋረደላችኋል። እናንተ ደምግባት እንዲኖራችሁ እርሱ ደምግባት የሌለው እስከ መባል ደርሷል ብራዘር። የተናቀ የሕማም ሰው እስከ መባል ደርሷል ብራዘር። ኢየሱስ ያድናል። ይህች ቀን ማን የሰራት ቀን ናት? እግዚአብሔር የሰራት ቀን። አሜን። ስለዚህ ሐሙሴን ስኖር በምንድን ነው የምኖረው? በአርብ። ሃሌሉያ። አርቤን ስኖር በምንድን ነው የምኖረው? በአርብ። ምን እያልክ ነው ፓስተር? እነግራችኋለሁ። ቅዳሜን ስኖር በምንድን ነው የምኖረው? በአርብ። እሁድን ስኖር በምንድን ነው የምኖረው? በአርብ። ሰኞን ስኖር በምንድን ነው የምኖረው? በአርብ። አርብ ምን አለ? ክራይስት ስለኔ ሃሌሉያ ዋጋ የከፈለበት በእኔና በእግዚአብሔር መካከል ያለው የጥል ግድግዳ የፈረሰበት፣ እባቡ የተገደለበት፣ ዘንዶ የተዋረደበት፣ የቤተ መቅደሱ መጋረጃ ለእውነት የተሰነጠቀበት፣ እኔ ወደ እግዚአብሔር ደጅ መግባት የቻልኩበት ያቺ ቀን የተባረከች ቀን ናት። ያቺ ቀን የድል ቀን ናት። ያቺ ቀን የስኬት ቀን ናት። ከዛች ቀን የተነሳ እየለመለምን እንሄዳለን። ሃሌሉያ ክብር ለጌታ ይሁን። እስቲ ቀጣይነት ድል አለ ይበሉ። እስቲ የሚቀጥል ክብር አለ ይበሉ። የሚቀጥል ስኬት አለ ይበሉ። ወዳጆቼ ከዚህ ቀን በኋላ መሸነፍ አይቻልም። አሜን። ፓስተር ይሄ ነገር የተሰራው የዛሬ 2000 ዓመት ነው። እስከዛሬ ብዙ የምንሸነፍባቸው ጉዳዮች ነበሩ። ለምንድን ነው ከዛሬ በኋላ ማንሸነፈው? ይሄው ዕውቀት መጣ። ህዝቤ ዕውቀት ከማጣት የተነሳ አለ መጽሐፍ ጠፍቷል። you have this knowledge, this rhema knowledge, hallelujah የእግዚአብሔር የመገለጥ ቃል ያለበት፣ የእግዚአብሔር የእውነት ቃል ያለበት hallelujah የጊዜውን መልእክት እግዚአብሔር ልኮልሃል። ከዚህ ከተላከልህ ቃል የተነሳ በዚህ እምነት ትኖራለህ። ጨለማ ይገፈፋል፣ እባቡ ይገደላል። ላካባርካባ ሳካባራ ሃላባዬ ኢየሱስ ያድ ረበከበረበበበበበ ሰከበረበስ ሃሌሉያ ኢየሱስ ያድናል። አንተ በመንፈሱ ሙላት ውስጥ ትንሳፈፋለህ። እግዚአብሔር ነገርን ሰርቶ ያሳያል። ያለቀ ነገር ትቀበላለህ። ተራራው ደልዳላ ሜዳ ይሆናል። የተዘጋው ይከፈታል። ኢየሱስ ያድናል። መዋረድ አንችልም። አንገት መድፋት አንችልም። መሸነፍ አንችልም። እግዚአብሔር የሰራት ቀን ሃሌሉያ ሃሌሉያ። አሁን ዛሬ መሽቶ ሲነጋ ነገ ማለዳ ላይ ስትነሳ እንደዚህ በል፣ እግዚአብሔር የሰራት ቀን ይችላል። ሃሌሉያ። ይሄንን ስታወራ አንተ ስለ ዓርብ እያወራህ እንዳልሆነ አንተ ታውቃለህ።
አጋንንት ግን ግራ ይገባል። ስለ የትኛው ነው የሚያወራው? ዛሬ እኮ ሌሊቱን ሙሉ ስናማረትና ስንደግም መንገዱ ላይ እኮ እንቅፋት ልናኖር ነበረ። ሌሊቱን ሙሉ ስንለፋ የነበረው እሱ ግን ጭራሽ ሐሴት እናደርግ ይላል። በየትኛው ቀን ላይ? ኖ I'm not talking about this day። የተሰራልኝ ቀን አለ። ዘመኔ ብርሃን እንዲሆን፣ ከመንገዴ ላይ እንቅፋት እንዲነሳ፣ ሟርት እንዳይሰለጥንብኝ፣ ጨለማ እንዳይከሰኝ፣ እርኩሰት እንዳይከሰኝ፣ ሸክም እንዳይከብድብኝ እግዚአብሔር የሰራት ቀን አለች። ዛባሃላ ባራዲያ ነመስ ክብር ለኢየሱስ ይሁን። አሜን። እስቲ በተሰራልኝ እኖራለሁ ብሉ። እስቲ በተሰራልኝ እኖራለሁ ብሉ። ክብር ለጌታ። ሃሌሉያ አሜን ናችሁ? እላችሁ እኔ አንድ ጊዜ እዚህን ምሳሌ ልንገራችሁና እንጸልያለን። አንድ ጊዜ ወደዚህ ወደ ሶደሬ አካባቢ ሶደሬ ይመስለኛል አፍሪካ ቫኬሽን የሚባል ሎጅ የሆነ ሎጅ አለ እና የዛ ሎጅ ውስጥ አክሲዮን ውስጥ ያሉ ሰዎች በሆነ አጋጣሚ ወዳጆች የሆኑና ከዛ በኋላ ለተወሰነ ጊዜ ሰው ሄዶ እንዲዝናና ለአክሲዮን ባለቤቶች የሚሰጥ እንትናል ጊፍታል ፓኬጅ አለ እና ፓኬጁ ሙሉ ነው። ፋሚሊ ምናምን አለው ምናምን የፋሚሊ ምናምን አለ። የሚገርማችሁ ነገር እንትን አለው በቃ ከዚህ ጊዜ እስከዚህ ጊዜ ድረስ የምግብ የምናምን የዋና የገለመሌ የምናምን ይኸው ዝርዝር ተብሎ እዛ ተቀምጧል። እና አንተ ባይመች ራሱ እስከ ቀነ ገደቡ ድረስ አሁን እስከሚቀጥለው ዓመት የሆኑ ቀኖች ሮብ፣ ሐሙስ ወይ ዓርብ ወይ ቅዳሜ፣ እሑድ ምናምን ተብሎ እዛ ቀን በተጻፈበት ቀን ላይ የፈለክበት ቀን ላይ ሄደህ እግርን ሰቅለህ ስሙኒ ሳይኖርህ ማለት የምሬን እኮ ነው። ስሙኒ ሳይኖርህ እግርን ሰቅለህ ለምን ከተባለ ኦልሬዲ ተከፍሏል። ክብር ለጌታ። እና ሰጥተውኝ ስሙኒ በሌ የነበረኝ ትራንስፖርት ነው። በትራንስፖርት ሄድን ከሆኑ ወገኖች ጋር ነው በቃ ዘንጠን። ሃሌሉያ። ኦቨኑ ምናምኑ ኤቭሪቲንግ ፍሪጅ አለው ቤቱ ምናምን በቃ ሙሉ ቤት ነው። አፕስቴር አለው ምናምን ትሄዳለህ፣ ትዝናናለህ። ከዛ ከፈለክ ትዋኛለህ፣ ጂም አለ፣ ከፈለክ ትሰራለህ ምናምን። ከዛ ደግሞ ትመጣለህ፣ ትበላለህ። አንተ ብቻ በቃ መዝናናት ፈልገህ ብቻ ሄድ እንጂ ምንም የሚጎል ነገር የለም። እና ስሙን የለም በትራንስፖርት ብቻ ነው እንትን ያልኩት። በቃ ሻንጣችንን ይዘን ዝም ብለን ተዝናንተን ምናምን መጣ። ቢኮዝ ኦፍ ዋት ከተባለ ተከፍሏል። እና በተከፈለው የሚገርመው ነገር ከቤት እንትን እንጀራ ይዘን አልሄድን፣ ምን ይዘን አልሄድን። ቆይ እንትን ቢያልቅስ ምናምን ሐሳባችን ሁሉ ጥለን ለምን ተከፍሏል። እግዚአብሔር የሰራት ቀን እግዚአብሔር የሰራት ቀን ላይ ሃሌሉያ ተከፍሏል። ወይኔ ጌታ ሆይ በኢየሱስም ይሄ እንዲበራልን መንፈስ ይርዳ። ሃሌሉያ። እንዳትጨነቅ ተከፍሏል። ግራ እንዳይገባ ተከፍሏል። እንዳታለቅስ ተከፍሏል። የበታች እንዳትሆን ተከፍሏል። እንደ ንብ የከበቡን እንድታሸንፍ ተከፍሏል። እስቲ ተከፍሎልኛል በሉ እስቲ። yes አሜን። እስቲ ተከፍሏል በሉ። እንዲህ ያላችሁ ራሱ የሚከፈል ነገር አለ። ወይኔ አንተ አላ ሼባራ ሃላባያ እኔና እናንተ እናዚህ ተከፍሏል። እግዚአብሔር ምስክሬ ተከፍሏል። ጌታ በሚያውቀው ይኸው እግዚአብሔር በሚያውቀው በመንፈሴ ምን እንደማይል ልንገራችሁ። የሆነ ነገር ተከፍሎ ሲያልቅ የሚመታ ማህተም አለ ተከፍሏል የሚል ልክ እንደሱ አይነት ማህተም አያለሁ። እንዲህ ማህተም የተመታበት ወረቀት አያለሁ። የሆኑ ሰዎች ዕዳ ተከፍሏል። የሆኑ ሰዎች ዕዳ ተከፍሏል። የሆኑ ሰዎች ዕዳ ተከፍሏል። እስቲ ተከፍሏል በሉ እስቲ። አልቋል በሉ እስቲ። አሜን። አንተ የዘላለም ዕዳህን የከፈለ ጌታ በኢየሱስ ስም ለቤት ኪራይ ለገለመሌ ምናምን የሆነ ዕዳ ምናምን እሱ ትጨነቃለህ። ኢየሱስ ጌታ። እስቲ ተከፍሏል ብሎ አላባራባሺ ባራላባስ እስቲ ተከፍሎልኛል ብሎ እስቲ ተከፍሎልኛል ብሎ ሃሌሉያ። አሜን። በቃ
ክብር ለጌታ። ተከፍሎልህ ትኖራለህ። ተከፍሎልህ እግዚአብሔር የሰራት ቀን እዚህ እግዚአብሔር በሰራት ቀን ብሎ ሐሴት አደርጋለሁ። ወዳጆቼ አንድ ነገር እርግጠኛ ሆኜ ልንገራችሁ፣ ሐዘን ወደ ቤታችሁ አይገባም። ሐዘን ወደ ቤታችሁ አይገባም። ትካዜ ወደ ቤታችሁ አይገባም። ውርደት ወደ ቤታችሁ አይገባም። አንገት መድፋት ወደ ቤታችሁ አይገባም። ለምን ሰት ከተባለ ምን ብሏል? እስቲ ተከፍሏል በሉ። ተከፍሎልኛል በሉ። እግዚአብሔር በሰራት ቀን በሉ ደስ ይለኛል በሉ። ሐሴትንም አደርጋለሁ በሉ። ሃሌሉያ! ክብር ለጌታ። አሜን። እግዚአብሔር የሰራት ቀን ይህች ናት። የትኛዋ? ግንበኞች የናቁት ድንጋይ የማዕዘን ራስ የሆነበት። ሃሌሉያ ሃሌሉያ! ክብር ለኢየሱስ ይሁን። ሃሌሉያ! እናንተ የናቃችሁት ድንጋይ አለ። አይገርማችሁም? ፒተር መጣና ይህችን ቃል ጠቅሶ ሃሌሉያ፣ መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም እንጅሩ የለም በኢየሱስ። ሃሌሉያ! ሌላ ስም የለም በሉሲ። አዳኝ ስም፣ የሚያኮራ ስም፣ ትምክህት የሚሆን ስም፣ ወለላ የሆነ ስም፣ ስትጠራው የሚጣፍጥ ስም፣ ሞገስ የሚሆን ስም፣ ጨለማን የሚገፍ ስም፣ ዘንዶን የሚወጋ ስም